ጥያቄ ቁጥር 1 ኢየሱስም በዓይኑ እስኪያየው ድረስ ከሞት መነሳቱን የተጠራጠረው ደቀ መዝሙር ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመርኋ እንድርያስ፣ መ ቶማስ። 10 ሰከንድ አላችሁ። መልሱ መ ቶማስ የሚለው ነው። ጥያቄ ቁጥር 2 ኢየሱስን ከመከተሉ በፊት ቀራጭ እንደነበረ የሚታወቀው ደቀ መዝሙር ማን ነበር? ሀ ማቴዎስ፣ ለ ያዕቆብ፣ ሐመርኋ ይሁዳ፣ መ ፊልጶስ። መልሱ ሀ ማቴዎስ የሚለው ነው። ጥያቄ ቁጥር 3 በጌቴሴማኒ የአትክልት ስፍራ ኢየሱስን በመሳም የካደው ደቀ መዝሙር ማን ነበር? ሀ ስምዖን፣ ለ የአስቆሮቱ ይሁዳ፣ ሐመርኋ ጴጥሮስ፣ መ በርተሎሜዎስ። 10 ሰከንድ አላችሁ። መልሱ ለ የአስቆሮቱ ይሁዳ ነው። በውኃ ላይ እየተራመደ ወደ ኢየሱስ የሄደውና በመጠራጠሩ ምክንያት መስጠም የጀመረው ማን ነበር? ሀ ዮሐንስ፣ ለ ፊልጶስ፣ ሐመርኋ ጴጥሮስ፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ጴጥሮስ። ጥያቄ ቁጥር 5 የሊቀ ካህናቱን ባሪያ ጆሮ የቆረጠው ደቀ መዝሙር ማን ነበር? ሀ ይሁዳ፣ ለ እንድርያስ፣ ሐመርኋ ታዴዎስ፣ መ ጴጥሮስ። ትክክለኛው መልስ መ ጴጥሮስ የሚለው ነው። ቀናተኛ በመባል የሚታወቀው የኢየሱስ ደቀ መዝሙር ማን ነበር? ሀ ፊልጶስ፣ ለ ስምዖን፣ ሐመርኋ ቶማስ፣ መ በርተሎሜዎስ። ትክክለኛው መልስ ለ ስምዖን የሚለው ማንነቱንና ከእግዚአብሔር